ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው አልሐምዱሊላህ ሰላም ነው። እሺ ወደ ጊታባችሁ እንዴት ነው ፑሽ የምታደርጉት የሚለውን የተወሰነች በትንሽ ደቂቃ ውስጥ ለማሳየት ነው። ያው ምንም ነገር የተነገረ ነገር ስለሌለ እሺ ኮዳችሁ አለ። መጀመሪያ ኮዳችሁ አለ የጻፋችሁት። ይሄ ለማሳያ እንትን ያልኩት ነው። ያ በባለፈው የሰራ ነው ያኛውን ፑሽ ስላደረኩት የዌብ ሰርቨር ምናምን። ስለዚህ ይሄ አለ። ስለዚህ ይሄን ከፈትኩኝ። ግን የትም ቦታ ከመሄዳችሁ በፊት ማለት ነው ወደዚህ ወደ ጊታብ ፑሽ ከማድረጋችሁ በፊት ሞጁሎች እንዳይሄዱ። ሞጁሎች በጣም ብዙ እንትኖች ስለሆኑ እዛ ጋር ጊት ላይ በጣም እንዲሄ ማጨናነቅና ብዙ ቢዚ የማድረግ ስራ ይሰራሉ እና ያ እንዳይካሄድ እቺን ኖድ ሞጁላችን ይቻለች አይደለ? ኖድ ሞጁሎችን እዚሁ ጋር ጊት ኢግኖር የሚል ዶት ጊት ኢግኖር የምትባል እናስቀምጥባቸዋለን ሁሌ እዚህ ጋር ፋይል ክሬት አድርገን ምንድነው የምናደርገው? ዶት ጊት ኢግኖር ምትል ጽፋላችሁ። ኢግኖር ኖድ ሞጁሎች ወዴት እንዳይሄዱ የምታደርግናት ወደ ጊታባችን እንዳይሄዱ። እቺን ስላሽ ትሏትና የታን ጽፋላችሁ ኖድ ሞጁል የሚለውን ስም ትጽፉታላችሁ ማለት ነው። ከዛ ያለው ኖድ ከዛ አንደርስኮር ሞጁል የምትሏት ትጽፋላችሁ። ኖድ ሞጁልስ ስለዚህ እቺ ጊት ኢግኖር ላይ ቀረች ማለት ነው። ስለዚህ ይሄን ካደረጋችሁ በኋላ እነዚህ ኮዶች አሏችሁ። ይሄን ተርሚናል ላይ ከፈትኩት መጀመሪያ። ስለዚህ ይሄን ፎልደር ይሄን ፎልደር ጊታብ ከምፈጥረው ሪፖዚተሪ ጋር እናደርገዋለሁ ኮኔክት አድርገዋለሁ። ስለዚህ እዚህ ሄድና ምን እላለሁ እዚህ ጋር ለምሳሌ አዲስ ሪፖዚተሪ ክሬት ትልና ለምሳሌ እዚህ ጋር ኖድ እና ሰርቨር ቢሆን እንትን ያልኩት ኖድ ሰርቨር ስለዚህ እዚህ ጋር እንደዚህ ብዬ ብጽፍ ኤንድ ብጨምርበት እዚህ ጋር እሺ። ስለዚህ ይሄን ምን ልበለው ፐብሊክ ክሬት ሪፖዚተሪ ትሉታላችሁ አይደለ? እዛ ሪፖዚተራችሁ ክሬት ሆነ ያው። ስለዚህ እዚህ ጋር ምን ኮማንድ አለ? መጀመሪያ ይሄው እቺን ኮኔክት እናርጋት ከሪሞታችን ጋር። ከዚህ መጀመር ትችላላችሁ። ጊት ኢኒት ብላችሁ አድ ብላችሁ ኮሚት ብላችሁ ከዛ ጊት ብራንቻችሁ ምን ብላችሁ እንትን ማለት ትችላላችሁ ኮኔክት ከማድረግ። እሺ ከዚህ እንጀምረውና እንቀጥል። ግን ደግሞ ሌላ ተጨማሪ ስቴፕ እንትን ይላችሁ ስለሰጋው። ስለዚህ እቺን እናርጋትና መጀመሪያ ኮኔክት እናርገው። መጀመሪያ ግን ምን ትሉታላችሁ ጊት ኢኒሻላይዝ ማስነሳት አለባችሁ ጊታችሁን እና ኢኒሻላይዝ ማለት አሁን ኢኒሻላይዝ ሆኗል ማለት ነው። በዚህ መልኩ እሺ ጋር ከዛ ይሄን ጊት ሪሞቱን ኮኔክት አደረኩትኝ። ከዛ በኋላ ከጊታብ ያመጣሁት ነው ኮፒ ያርኩት እያያችሁት በደንብ። ይሄው ጊት ሪሞት አድ ኦሪጂኑ የት ነው? አብዱራህማን ላይ ኖድ ሰርቨር የሚባል ምን አለ? ጊት የሚባል ሪፖዚተሪ አለ። እዛ ጋር አሁን ፋይሎችን አድራርክ ነው ጊት አድ ከዛ ዶት አሁን ይሄው እነዚህ እንትኖች አሉ። ዋርኒንግ ይኖራል ግን ይሄ ችግር የለውም። ኖድ ሞጁሎቹን ኢግኖር ውስጥ ባላስገባቸው ነው ይሄ ነገር አያቆምም ነበር። በጣም ነበር ይሄ በቃ ዋርኒንግ ያለ ዝም ብሎ ነበር የሚሄደው ወደታች። ስለዚህ ሞጁሎችን ስላቆምና ጊት ኢግኖር ውስጥ ስላስገባናቸው እዚሁ ይቀራሉ ማለት ነው። ከዛስ ከጊት አድ ቀጥሎ ምንድን ነው? ጊት ኮሚት አይደል ስቴፓችን። ጊት ኮሚት ትላላችሁ። ጊት ኮሚት ከዛ ጊት ኮሚት ብዬ ምን እላለሁ ሃይፈን ኤም ከዛ ሜሴጅን ኖድ ኤንድ ሰርቨር እዚህችን እንደ ማስታወሻ ኮሚት ላይ ትቀመጥልኝ አልኩ። ከዛ ይሄው አስቀምጥልኝ ጊት ኮሚቴን። ከዛ እሺ ይሄን ከፍ አድርገውና አሁን ምን እላለሁ ብራንቹን ማስተር የሚል ሜን ትቀይሩታላችሁ ወይም ደግሞ እዚህ ጋር ትሄዱና ምን አለችላችሁ መሰላችሁ እቺ ጊት ብራንች ሜናችሁ ላይ ነው ፑሽ የሚደረገው። ስለዚህ ይሄን ፔስት አደረግና ይሄው ሜን ተቀየረ ማለት ነው። ያያችሁና እቺ ማስተር ወደ ሜን ትቀይሯታላችሁ። ምን አድርጋችሁ
ጊት ብራንች ሃይፈን ኤም ሜን ብላችሁ ከጻፋችሁ ይቀይርላችኋል ማለት ነው። ከዛ በኋላ እዚህ ጋር ጊት ፑሽ ማለት ይቻላል። ወይም ደግሞ ጊት ፑሽም ለማለት እዛው ላይ ሄዳችሁ ኮፒ የምታደርጓት ኮማንድ አለች። ያው እዚህ ጋር እመጣለሁ ጊታቤ ላይ ማለት ነው። ጊታቤ ላይ እመጣለሁ። ይሄ እዚህ ጋር ምን አለኝ ጊት ፑሽ ይችላል ማለት ነው። ጊት ፑሽ ከዛ ኦሪጂኑ የት ነው? ሜን። እዚችን ምን አደርጋለሁ ማለት ነው። ይመጣል ፑሽ ይሄው ፔስት አደርገዋለሁ። አሁን ወደ ሜኑ ምን ያደርግልኛል? ፋይሎችን ቀጥታ አሁን በቃ ፑሽ ሆነ። ይሄው ጨረስኩ። የመጀመሪያ ስቴፕ ምን አደረኩኝ? ጊት ኢኒሺያላይዝ አደረኩኝ። ለዩት በደንብ ጊት ኢኒትን ከየት ማምጣት ትችላላችሁ? ሁሉም ኮማንዶች ከየት አሉላችሁ? በነገራችን ላይ ክሬት አደረጋችሁት ሪፖዚተሪ ላይ ይሄው ጊት ኢኒሺያላይዝ ከዛ ሪድሚ ከጨመራችሁ ታስገባላችሁ፣ ካላስገባችሁ ደግሞ ጊት አድ ብላችሁ ስፔስ ዶት ብላችሁ ታምጣታላችሁ። እቺን ተወስዱና ጊት አድ የምትለዋን ብቻ ወይ ጽፋችሁ ስፔስ ዶት ስትሉ ሁሉንም ፋይሎቻችሁን አድ ያደርግላችኋል። ይሄው ጊት ኮሚትም አላችሁ። አይፈኔም ፈርስት ኮሚት የሚለውን መቀየር ትችላላችሁ ራሳችሁ። መልእክቱ በሚገጥም መልኩ ኮሜንት ማድረግ ትችላላችሁ። ስለዚህ ከዛ ብራንቹን ማስተር ነበር የሚለው አይደል ወደ ሜን ቀየርኩት። ይሄ ግን መጀመሪያ ላይ ምን እንዳደረኩት ጊት ኢንኢት ካልኩ በኋላ ይሄኛው ነው ኮኔክት ያደረኩት አዲስ ሪፖዚተሪ መጀመሪያ። ከዛ በኋላ ይሄን ኢኒሺያላይዝ ካደረኩ በኋላ ኮኔክት አደረኩት። ይሄን ሪፖዚተሪን ከየቱ ጋር? እዛ ካለው ሪፖዚተሪ ጋር ቪኤስ ኮድ ላይ ካለው ፎልደሬ ጋር ኮኔክት አደረኩት ማለት ነው። አስተዋወቋቸው። ከዛ መጨረሻ ላይ እቺን ትወስዷታላችሁ። እነዚህ ኮማንዶች ያሉ ናቸው። ስለዚህ አሁን ይሄው ይሄን ብላችኋል። ይሄን ስትሉ ይሄን ዋርኒንግ ምናምን ሊመጣ ይችላል፣ ሳይመጣም እንትን ሊል ይችላል። ግን ዋናው ይሄ ኖድ ሞጁልን እዚች ኢግኖር ውስጥ ካላስገባችሁት እንዲያርጋችሁ እዚህ ጋር ማያቆም ኮድ ነው የሚመጣባችሁ። ይሄ እዚህ ጋር ዋርኒንግ የሚለው ዝም ብሎ እንትን ይወርዳል። በጣም በቃ ማያቆም የሆነ ኮድ ይመጣል ማለት ነው። ከዛ እቺ ኮሚት ስላት እቺን እንትን አስገባቸው ኮሚት ሰጥቶ እዛ ጊት ብራንች ሜን ቀየርኩት ማስተሩን እዛ ጊት ፑሽ አልኩት ጨረስኩ ማለት ነው። አሁን እንዴት ነው ቼክ ማድረግ? ጊት ፑሽ ሲሆንላችሁ በነገራችን ላይ ይሄው ይሄን ነገር እዚህ ጊት ሰርቨር የትዷል አብዱራህማን ላይ ሄዷል። እሺ ቼክ እናድርገው እስቲ ምን ይመስላል የሚለው። አሁን ይሄን ሪፍሬሽ ላደርገው ነው። የፑሽ አደረኩት መምጣት አለበት። ይሄው ጊት ኢግኖሪም ትመጣለች። ጊት ኢግኖሪ ምን ይዛለች? ቅድም እንዳልኳችሁ ኖድ ሞጁልን ይዛለች። አያችኋል? ስለዚህ ሙሉ እነዚህ አይነት ነገሮች ይዛለች። ሌላ ስታቲክ ያለ ስለዚህ ማይ ዌብ ሰርቨር ዶት ጂኤስ የሚባለው ፋይል አለ፣ ፓኬጅ ጄሰን አለ፣ ፓኬጅ ጄሰን ይሄ ሎክ ጄሰን አለ፣ ራንደም ነምበር ዶት ጂኤስ እነዚህ ኮዶች ናቸው በሙሉ። ስለዚህ መተው ቁጭ አሉ ማለት ነው። ስለዚህ ኢንስትራክተሮቻችን በዚህ ማየት ይችላሉ ገብተው ቀጥታ። ፐብሊክ ነው የምትሉት ግን ስትፈጥሩ መጀመሪያ እዚህ ብላችሁ ኒው ሪፖዚተሪ ብላችሁ ስትፈጥሩ ስም ሰታችሁት ይሄው ይቺ ፐብሊክ መሆን አለባት እንዲያዩት እነሱ። ስለዚህ በዚህ መልኩ ከጨረሳችሁ በኋላ ኖርማሊ ማየት ይቻላል ማለት ነው። ስለዚህ ይሄን ይመስላል። በዚህ መልኩ ነው ፑሽ የምታደርጉት። ኋላ ሪፖዚተሪያችሁ ላይ ብትገቡ ምን ይላል? ይሄው እዚህ ጋር መጥቶ ቁጭ ብሎ ታዩታላችሁ። ይሄኛው ያው ፑሽ ስላደረኩት ነው። ይሄኛው ደግሞ አሁን እኔ በስህተት እንትን ያለብኝ ስለሆነ ቅድም ክሬት አድርጌ ፑሽ ሳላደርግበት የቀረሁት ነውና እሱን ማጥፋት ከፈለጋችሁ ሪፖዚተሪ ማጥፋት ከፈለጋችሁ ሴቲንግ ላይ ትገባላችሁ። ሴቲንግ ላይ ትገቡና መጨረሻ ላይ ትሄዳላችሁ። ይሄው ዲሌት ዚስ ሪፖዚተሪ የሚላለ እሱን እናውቀዋለሁ። ኦኬ ዲሌት ላድርገው። አይ ዋንት ቱ ዲሌት የስ። እሺ ይሄንንም የስ ስለዋለሁ። ማጥፋት እርግጠኛ ናችሁ ማጥፋት ትፈልጋላችሁ እያላችሁ ነው። እዛ ይችን ጻፉለት ይላችኋል። እዚህ ውስጥ ፔስት አደርግለታለሁ። ያው ማጥፋቱ አያሳስባችሁም። ኦኬ ሌላ እየጻፍብኝ ነው። ይሄን ጋር ከዛ ዲሌት መጥቷል። ያው ዲሌት አድርጉት። እዚህ ውስጥ ማይስኪው ከዚህ ቀጥሎ ማይስኪው የሚል ነበረ። ስለዚህ ዲሌት ሆነ። በዚህ መልኩ ፑሽ ማድረግ ትችላላችሁ። ሪፖዚተራችሁ ላይ መጀመሪያውን የመጣው ማለት ነው። አሁን ፑሽ አድርጉት ነው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ቴንክ ዩ